በዓለም አቀፍ ደረጃ በኢራን ጦርነት ምክንያት በሆርሙዝ ወሽመጥ በኩል የሚደረገው የመርከብ ጉዞ በመስተጓጎሉ ምክንያት የነዳጅ ጉዳይ ከፍተኛ ስጋት የፈጠረ ቢሆንም ለኢትዮጵያ አርሶ አደሮች ብሎም ኢኮኖሚዋ በግብርና ላይ ለተመሰረተው ኢትዮጵያ በዚሁ የኢራን ጦርነትና የሀገር ውስጥ ግጭት ምክንያት የማዳበሪያ አቅርቦት መቀነስና የዋጋ ንረት ምናልባትም ከነዳጅ በበለጠ ፈተና ሊሆን ይችላል። ግብርና ለኢትዮጵያ ከአጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 35% ድርሻ የሚይዝና ከ70 በመቶ በላይ ለሚሆነው የሰው ኃይል የስራ ዕድል የፈጠረ ዘርፍ በመሆኑ በዚህ ዘርፍ ላይ የሚመጣ ማንኛውም መስተጓጎል የሀገሪቱን የምግብ ዋስትና በከፍተኛ ደረጃ ይፈታተናል። የማዳበሪያ ዋጋ በቀጥታ ከነዳጅና ከተፈጥሮ ጋዝ አቅርቦትና ዋጋ ጋር የተቆራኘ በመሆኑ የኢነርጂ ገበያው መስተጓጎል የማዳበሪያ አቅርቦትና ዋጋ ላይ ተጽዕኖ በጉልህ እየታየ ነው። ጦርነቱ በይፋ ከመጀመሩ ጥቂት ቀናት በፊት የ1 ሜትሪክ ቶን ዩሪያ ማዳበሪያ የዓለም አቀፍ ዋጋ $485 ገደማ የነበረ ቢሆንም የሆርሙዝ ወሽመጥ መዘጋቱን ተከትሎ በአንድ ሳምንት ውስጥ ብቻ ወደ $700 አሻቅቧል። ይህም የ40 በመቶ በላይ ድንገተኛ ጭማሬ ነው። በአሜሪካ ደግሞ በአንድ ሳምንት ውስጥ ብቻ $516 ወደ $613 ከፍ እንዲል ሆኗል። በተመሳሳይ የብሬንት ድፍድፍ ነዳጅ ጦርነቱ ከመጀመሩ በፊት ከነበረበት የ60 እስከ $70 ዝቅተኛ ዋጋ ተነስቶ $110 በበርሜል በመድረሱ የማዳበሪያ ዋጋ እንዲጨምር አባባሽ ሁኔታዎችን ፈጥሯል። የመካከለኛው ምስራቅ ሀገራት ለዓለም የማዳበሪያ አቅርቦት ያላቸው ሚና ከነዳጅ አቅራቢነታቸው ባልተናነሰ የማዳበሪያ ማምረቻ ግብዓት ወይም ኬሚካል እንደዚሁም ያለቀለት ማዳበሪያ አምራችና ላኪዎች ናቸው። ከዓለም አቀፉ የማዳበሪያ አቅርቦት ውስጥ 20 በመቶ የሚገኘው ከባህረ ሰላጤው አገራት ነው። ሳውዲ አረቢያና የተባበሩት አረብ ኤምሬትስ የአሞኒያ እና የሰልፈር ዋነኛ ላኪዎች ናቸው። በዓለም ላይ በስፋት ጥቅም ላይ ከሚውለው የዩሪያ ማዳበሪያ ውስጥ 46 በመቶ የሚመረተውና ለዓለም ገበያ የሚቀርበው ከዚሁ ክልል ነው። የኳታር ማዳበሪያ ኩባንያ ብቻውን የዓለምን የዩሪያ ፍላጎት 14 በመቶ ይሸፍናል። በተጨማሪም ለማዳበሪያ ማምረቻነት የሚያገለግለው የኳታር ፈሳሽ የተፈጥሮ ጋዝ ምርት በመስተጓጎሉ የማዳበሪያ ፋብሪካዎች እንዲዘጉ ወይም ከአቅማቸው በታች እንዲያመርቱ እያስገደደ ነው። የኢትዮጵያ የአፈር ማዳበሪያ ፍላጎት በከፍተኛ ደረጃ በገቢ ምርት ላይ የተመሰረተ ሲሆን በተለይም ምርታማነትን ለማሳደግ ወሳኝ የሆኑት የናይትሮጅን ማዳበሪያዎች ምንጫቸው ሙሉ ለሙሉ በሚባል ደረጃ ከመካከለኛው ምስራቅ አገራት የተቆራኘ ነው። ኢትዮጵያ ለናይትሮጅን ማዳበሪያ ፍላጎቷ ከ90 በመቶ በላይ ጥገኛ የሆነችው እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ኢራን ባሉ የባህረ ሰላጤው አገራት ላይ ነው። በእነዚህ አገራት ላይ የሚፈጠር ማንኛውም ፖለቲካዊም ሆነ ወታደራዊ ቀውስ በቀጥታ የኢትዮጵያ አርሶ አደሮችን ሕይወት ይነካል። በ2023 ብቻ ኢትዮጵያ የ1.2 ቢሊዮን ዶላር ዋጋ ያለው ማዳበሪያ ያስገባች ሲሆን ይሄም በአፍሪካ ከሰሃራ በታች ካሉ አገራት መካከል ትልቋ የማዳበሪያ አስመጭ ያደርጋታል። ይህ ግዙፍ የገቢ ምርት መጠን ሀገሪቱ ለዓለም አቀፍ የዋጋ ማዋዠቅ ያላትን ተጋላጭነት የሚያሳይ ሲሆን በዓለም ገበያ የማዳበሪያ ዋጋ በ20 በመቶና ከዛ በላይ መጨመሩ ቀድሞውኑ በውጭ ምንዛሬ እጥረት ለሚፈተነው ኢትዮጵያ ተጨማሪ የቢሊዮን ዶላሮች ጫና ይፈጥርበታል። ይሄም መንግስት ለማስገባት ያቀደውን የማዳበሪያ መጠን ለማስገባት ያለውን አቅም በእጅጉ ይፈታተናል። ማዳበሪያ አርሶ አደሩ ጋር ለመድረስ ረጅም የመጓጓዣ ሰንሰለቶችን ያልፋል። የኢራን ጦርነት ያስከተለው የነዳጅ ዋጋ መናር፣ የሆርሙዝ ሰርጥ መዘጋት ይህንን ሰንሰለት በእጅጉ እያስተጓጎለው ይገኛል። በጦርነቱ ምክንያት የነዳጅ ዋጋ በአንድ በርሜል እስከ $110 መድረሱ መርከቦች የሚያስከፍሉት የጭነት ዋጋ እንዲጨምር አስገድዷል። የሆርሙዝ ወሽመጥ መዘጋቱ መርከቦች ረጅምና አድካሚ የሆኑ አማራጭ መንገዶችን እንዲጠቀሙ ያስገድዳቸዋል። ይህ ደግሞ ለማዳበሪያ ዋጋ መናር ብቻ ሳይሆን ምርቱ ወደ ጅቡቲ የሚደርስበትን ጊዜ በእጅጉ ያራዝመዋል። የኢትዮጵያ የባህር በር አልባነት ተግዳሮት ሌላው ሲሆን በጅቡቲ ወደብ ላይ ብቻ ጥገኛ መሆኗ እና የቀይ ባህር መስመር ለወራት በቆየ መስተጓጉል ውስጥ መገኘቱ ማዳበሪያው በወቅቱ ለማስገባት ትልቁ እንቅፋት ሊሆን ይችላል። ምንም እንኳን እንደ አውሮፓውያን ዘመን አቆጣጠር በግንቦት 2025 ከሞሮኮ የተላከ 60,000 ሜትሪክ ቶን ማዳበሪያ በኬንያ ላሙ ወደብ በኩል መግባት ቢጀምርም ይህ አማራጭ ገና በጅምር ላይ ያለና ለመጪው ወሳኝ የእርሻ ወቅት የሚታየውን ከፍተኛ የአቅርቦት ክፍተት ሊሞላ የማይችል በመሆኑ የዘርፉ ስጋት ያባብሰዋል። ከዓለም አቀፍ ውጥረቱ በተጨማሪ የሀገር ውስጥ ፈተናም ሌላው
ችግር ነው። በአማራና በኦሮሚያ ክልሎች ያለው ግጭት እንደዚሁም በትግራይ ያለው ውጥረት ለማዳበሪያ ስርጭት ወሳኝ የሆኑ የትራንስፖርት መስመሮችን ያስተጓጉላል። ለምሳሌ የዓለም አቀፉ ቀይ መስቀል እንደ አውሮፓውያን ዘመን አቆጣጠር 2025 አጋማሽ በሶስቱ የሰሜንና መካከለኛው የሀገሪቱ ክፍሎች ማሰራጨት የቻለው 1550 ሜትሪክ ቶን ማዳበሪያ ብቻ ነው። ይህ አሃዝ ከሚሊዮኖች ቶን በላይ ከሚገመተው የሀገሪቱ ፍላጎት አንጻር ሲታይ እጅግ አነስተኛና ክፍተቱ ምን ያህል ሰፊ እንደሆነ ማሳያ ነው። ቀድሞውንም በሚሊዮን የሚቆጠሩ ኢትዮጵያውያን ለከፋ የምግብ ዋስትና ችግር ተጋልጠዋል። የረሃብ ቅድመ ማስጠንቀቂያ ስርዓት መረብ የተባለው ዓለም አቀፍ ተቋም የህዳር 2025 እና የ2026 ትንታኔ እንደሚያሳየው አብዛኛው የምስራቅ ሐረርጌ አካባቢዎች በአስቸኳይ የምግብ ዋስትና እጥረት ደረጃ ላይ ይገኛሉ። ይህ ደረጃ ከረሃብ አንድ እርምጃ ብቻ የሚርቅ አደገኛ ሁኔታ ነው። በደቡብና በደቡብ ምስራቅ የሀገሪቱ ክፍሎች የችግሩ መጠን በተመሳሳይ ከፍተኛ ነው። በ2026 የሚፈጠር ማንኛውም የማዳበሪያ እጥረት እነዚህን የመቋቋም አቅማቸው የተዳከመ አርሶ አደሮችን በቀጥታ ለረሃብ ሊዳረጋቸው ይችላል። መንግስት ከአይኤምኤፍ ጋር ያደረገው ስምምነት በተለይ ማዳበሪያ የመግዛት አቅማቸው ዝቅተኛ ለሆኑ አርሶ አደሮች ሌላው ፈተና ነው የሚሆነው። መንግስት በ2024 ለማዳበሪያ ድጎማ 16 ቢሊዮን ብር ያወጣ ቢሆንም በ2026 በጀት ዓመት ይህንን ድጎማ ከአጠቃላይ የሀገር ውስጥ ምርት ወይም ጂዲፒ ወደ 0.3 በመቶ ዝቅ ለማድረግ ወስኗል። ይህ ደግሞ አነስተኛ አርሶ አደሮች ማዳበሪያ መጠቀምን እንዲቀንሱ ወይም ሙሉ በሙሉ እንዲተዉ ስለሚያደርጋቸው የምርት መጠን በከፍተኛ ሁኔታ እንዲቀንስ ሊያደርግ ይችላል። ማዳበሪያ ወደ አርሶ አደሩ እጅ የሚደርስበት ወቅት ከዘር ወቅት ጋር ካልተመጣጠነ ምርት በከፍተኛ ሁኔታ ይቀንሳል። በዚህ ወቅት የበልግ ዝናብ በሚያገኙ የሀገሪቷ ክፍሎች የሚገኙ አርሶ አደሮች የዘር ወቅት ሲሆን እንደዚሁም ለዋናው የመኸር እርሻ ዝግጅት የሚደረግበት ወሳኝ ወቅት ነው። አብዛኛው የማዳበሪያ ፍላጎት ከየካቲት አጋማሽ እስከ ግንቦት መጀመሪያ ባለው ጊዜ ውስጥ መሟላት አለበት። እንደ ጤፍ፣ ስንዴና በቆሎ ያሉ መሰረታዊ ሰብሎች ማዳበሪያ በወቅቱ ካላገኙ የምርት መጠናቸው ከ30 እስከ 50 በመቶ ሊቀንስ ይችላል። ይህ ደግሞ በሀገር አቀፍ ደረጃ በሚሊዮን የሚቆጠሩ ኩንታል ምርቶች እንዲታጡና የዋጋ ንረቱ ይበልጥ እንዲባባስ ሊያደርገው ይችላል። የማዳበሪያ አቅርቦቱ በወቅቱ ለአርሶ አደሩ ካልተሰራጨ የዘር ወቅቱ ስለሚያልፍ ማዳበሪያው ቢመጣም ፋይዳው ያነሰ ነው የሚሆነው። የኢራን ጦርነትና የሀገር ውስጥ ግጭቶች የሚፈጥሩት ጫና የማይቀር ቢሆንም መንግስትና የሚመለከታቸው አካላት የረጅምና የአጭር ጊዜ መፍትሄ መውሰድ ይጠበቅባቸዋል። የአጭር ጊዜ መፍትሄ ሊሆኑ ከሚችሉት ውስጥም በመካከለኛው ምስራቅ ያለውን ከፍተኛ ጥገኝነት ለመቀነስ እንደ ሞሮኮ፣ ሩሲያና ኢንዶኔዥያ ካሉ አማራጭ አቅራቢዎች ጋር ፈጣን ግንኙነት በማድረግ ማዳበሪያ በብድር ወይም በልዩ ስምምነት እንዲገባ ማድረግ። ምንም እንኳን ከአይኤምኤፍ ጋር የድጎማ ቅነሳ ስምምነት ቢኖርም አሁን ባለው የጦርነት ሁኔታ የአነስተኛ አርሶ አደሩን የመግዛት አቅም ለመታደግ መንግስት ጊዜያዊ የድንገተኛ አደጋ ድጎማ ማድረግ ይጠበቅበታል። የሀገር ውስጥ ግጭት ባለባቸው አካባቢዎች ማዳበሪያ የሚያጓጉዙ ተሽከርካሪዎች በሰላም እንዲያልፉ ከሚመለከታቸው አካላት ጋር በመነጋገር የሰብአዊ እርዳታ ኮሪደር በማስከፈት የማዳበሪያ ስርጭቱ ቅድሚያ እንዲሰጠው ማድረግ ይገባል። የረጅም ጊዜ መፍትሄው ደግሞ የኢትዮጵያ የተፈጥሮ ጋዝ ክምችት በመጠቀም በአመት 3 ሚሊዮን ሜትሪክ ቶን ለማምረት የታቀደውን የ2.5 ቢሊዮን ዶላር የዩሪያ ፋብሪካ ግንባታ በልዩ ሁኔታ ትኩረት በመስጠት ማፋጠን፣ በኬንያ የላሙ ወደብና በሌሎች አማራጭ ወደቦች በኩል የማዳበሪያ ገቢ ምርትን የማስተናገድ አቅምን ማሳደግና መሰረተ ልማቶችን ማሟላት፣ በኬሚካል ማዳበሪያ ላይ ያለውን ጥገኝነት በተወሰነ መልኩ ለመቀነስ አርሶ አደሩ የተፈጥሮ ማዳበሪያን በስፋት እንዲጠቀም የተቀናጀ የፍትህ ስራ መስራት ያስፈልጋል። የዛሬው ዝግጅታችን ይህንን ይመስላል። የቢዝነስና ኢኮኖሚ ነክ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ሼር እና ላይክ ያድርጉ። በሌላ ዝግጅት እስከምንገናኝ ቸር ሰንብቱ።